ጠብቁን። ሳምፕል ሃውሱን በቅርብ ጊዜያት መታችሁ ትመርጣላችሁ። አዲስ አበባ ላይ ታይቶ የማይታወቅ ግዙፍ የሆነ ሞል ነው። ሁለት አይነት ሳምፕል ይኖረናል። ስታንዳርድ እና ሌክዠሪ ነው። ሁሉም ነዋሪ በኩል ሰዓት በተመሳሳይ ሰዓት ነው ቤቱን የሚረከበው። ሰላም የአሚባራ ፕሮፐርቲስ ቤተሰቦች፣ አሚባራ ፕሮፐርቲስ በዚህ ሰሞን ያለውን ፕሮግረስ በዚህ ፕሮግራም አስቃኛችኋለሁ። እስከ ፕሮግራሙ ፍጻሜ ይከታተሉ። የህንጻው ፋሳድ ላይ ያሉ ለውጦች እንደምታዩቸው መስታወቶችን ጀምረናል። ባለፈው ፕሮግራማችን ላይ መስታወቶቹ መግባታቸውን አይተን ነበር። አሁን ደግሞ እንደምታዩቸው መግጠም ጀምረናል። አራተኛና አምስተኛ ፍሎር ላይ ያሉ ቤቶች ላይ መስታወቶቹ ተገጥመዋል። ፋሳዱ ላይ ደግሞ ከዚህ በፊት የነበረ ዲዛይን ላይ ተወሰነ ተጀምሮ ነበር። አሁን ደግሞ እሱን አንስተን የበለጠ የተሻለ ዲዛይን ስላለ ድጋሜ ደግሞ በጎንና በጎን በኩል ያሉት እነዚህ ሲሜንት ቦርድ የምንላቸውን ማለትም ጥቁሩ የተቀባው ፓርት ላይ ዋተር ፕሩፊንግ ነው። እሱ ላይ የሚለጠፋለ ሲሜንት ቦርድ ሞል ህንጻው ሌክዠሪ የሚያስመስለው እሱን እንደ አዲስ ድጋሜ መስራት እየጀመርን ነው። አሁን ያለነው ሳምፕል ሃውሳችን ላይ ነው። ሁለት አይነት ሳምፕል ይኖረናል። ስታንዳርድ እና ሌክዠሪ ነው። ያ ማለት እንግዲህ እኛ ስታንዳርድ ብለን የምንሰራው ሌላ ቦታ ላይ ሌክዠሪ ተብሎ የሚሰራ ሊሆን ይችላል። ዘሆል የፊኒሺንግ ማቴሪያሎቹ ከውጭ የሚመጡ ማቴሪያሎች ናቸው። ዋናው ዓላማው ምንድነው? እኛ ስንሸጥ ለደንበኞቻችን ሰሚ ፊኒሽድ ነው። ነገር ግን ሰሚ ፊኒሽድ ቢሆንም ሌላ ግለሰቡ ገዢው መጥቶ ግንባታ ውስጥ የሚገነባበት ሁኔታ የለም። አሁን ብዙ ሪል ስቴት ላይ እንደ ኢሹ የሚነሳው ሰሚ ፊኒሽድ ሲሆን አንደኛ ነዋሪው በተለያየ ጊዜ ይገባል፣ አንዱ እየኖረ አንዱ የመገንባት ችግር አለ። ፉል ፊኒሽድ ደግሞ ሲሆን ሰው ቴስት ይኖረዋል፣ የራሱ የሆነ የከለር የዲዛይን የማቴሪያል ምርጫ ይኖረዋል። ሰው ካምፓኒው ይሄ ነው ብሎ አጠናቆ የሚያስረክበው አንድ አይነት ስታንዳርድ ብቻ የሚሆነው ከሆነ ሰው የራሱ ደንበኛው የራሱ የሆነ ቴስቱ ወደ ቤቱ ላይ ተግባራዊ አይደረግም። የሱ ምንም አይነት ኢንቮልቭመንት አይኖርም። እኛ ጋር ግን ምንድነው አይዲያው? እንደምታዩት አሁን ሳምፕል ሃውሳችንን ጀምረናል። ቻክ እየጨረስን ነው። ማቴሪያሎች ኦልሞስት አብዛኛው ማቴሪያል የፊኒሺንግ ማቴሪያሎች ገብተዋል። የሳምፕል ሃውሶቹ ደንበኛው መጥቶ ያያል ምን አይነት ምርጫ እንዳለ በደንብ ያለ። አሁን የምታዩት 4 ቤድሩም ነው። ደንበኛ ይመጣና ከለሩን፣ ፊኒሺንግ ኳሊቲውን፣ እያንዳንዱን የማቴሪያሉን ታይፕ ያይና የሱ ሐሳብ አድ ያደርጋል። ደንበኛ በኋላ ላይ ከገባ በኋላ ለድጋሜ ወጪ አይጋለጥም። ለምን? ቀድሞ ይሄ ነው የኔ ቴስት ብሎ በዛ ቴስት መሰረት ነው የሚያልቀው። ሁሉም ነዋሪ በኩል ሰዓት በተመሳሳይ ሰዓት ነው ቤቱን የሚረከበው። የእንደዚህ አይነት ችግሮች አይኖሩም። የሰሚ ፊኒሽድም ላይ ፉል ፊኒሽድም ላይ የሚነሱ ኢሹዎችን ሙሉ ለሙሉ ሪዞልቭ አድርገናል በእኛ የፊኒሽንግ መንገድ። ሌላው ደንበኞች ጋር እንደ ኢሹ የሚነሳው አንድ ነገር አለ። ምንድነው? ደንበኛ ለምሳሌ ኮስቱ ለምሳሌ የድርጅቱን ማቴሪያል ባይወድስ የራሱ የሆነ ቴስት ሊኖረው ይችላል። አሁን አስመጪ ሊኖር ይችላል፣ ፊኒሺንግ ማቴሪያል አስመጪ ሊኖር ይችላል። በእንደዚህ አይነት ሁኔታ ድርጅቱ እቃማ ቀርበው እኔ ነኝ ብሎ አያስገድድም። ደንበኛው ይመጣል፣ ይመርጣል። ይሄን ደግሞ አልወደድኩትም ካለ ደግሞ ሙሉ ለሙሉ እቃ ማቅረብ ይችላል። ደንበኛው የማይችለው ምንድነው? እኔ በፈለኩት ሰዓት መጥቼ ልስራ ማለት አይችልም። የተለያየ ኮንትራክተር የጋራ ኮሪደሮች፣ ሊፍቶች እንዳይበላሹ የተለያየ ኮንትራክተር አይገባም። ድርጅቱ ብቻ ኦን የሚያደርገው ድርጅቱ ብቻ የሚቀጥረው አንድ ኮንትራክተር ነው የሚኖረው። አብዛኛው ፊኒሺንግ ላይ የሚነሱ ኢሹዎችን ሪዞልቭ አድርገናል። ብዙ ደንበኞችም በዚህ ነገር በጣም ደስተኛ ናቸው፣ በዚህ ፊኒሺንግ መንገድ። እንግዲህ ኤና ቢ ላይ የገዛችሁ ደንበኞች መታችሁ በቅርብ ምርጫ ትጀምራላችሁ። በዚህ መንገድ ይለቅልኝ፣ ይሄኛው ይሄ ይቀር፣ ይሄ ይሁን ብላችሁ ትመርጣላችሁ። እንዳልኳችሁ ሁለት ኦፕሽን አለ እስካሁን ድረስ። እንግዲህ ገና አላለቀም፣ ግን ሶስተኛም ኦፕሽን ለማድረግ እየሞከርን ነው። ግን አሁን እንኳን ባለው ሁለት ምርጫዎች ይኖሯቸዋል። ይሄ 4 ቤድሩም እና 3 ቤድሩሙን ነው አሁን ሳምፕል ሃውስ አድርገን ያካተት ነው የምንሰራው። ይሄን ያደረግንበት ምክንያት 1 ቤድሩም እና 2 ቤድሩም ኦልሞስት በዚህ ጋር የሚካተቱ ናቸው። 4 ቤድሩም ሲሆን ኦልሞስት ባለ ሁለት መኝታውንም ምን እንደሚመስል እዚሁ ላይ ገጽታውን መገመት ስለሚቻል ሁለቱን ሳምፕል ሃውስ ሰርተን ታዩታላችሁ ማለት ነው። ሙሉ ለሙሉ ያለቀ ነገር በቅርብ ጠብቁን። ሳምፕል ሃውሱን በቅርብ ጊዜያት ሙሉ ለሙሉ አጠናቀን መታችሁ ትመርጣላችሁ የገዛችሁ ደንበኞች ማለት ነው። እንደምታዩቸው በሮቹ እነዚህ ነው የሚመስሉት። ይሄ ኤክስተሪየሩ ዶር ነው። እንደምታዩት በጣም ቲክ ነው፣ ወፍራም ነው። ከሳውንድ አንጻርም እንደምታዩት ነው። ይሄ ብዙ ቦታ ላይ ዳርና ዳሩ ላሚኔት የሆነ አይነት በር ነው። ይሄ ግን ሙሉ ድፍን ነው የሚሆነው። ከውጭ ያለ ድምፅ አያስተላልፍም። ሌላው እሳት አደጋንም መቋቋም የሚችሉ አይነት በሮች ናቸው። በጣም ስሙዝ ናቸው። ስትዘጓቸው ያሉ ስሙዝነሳቸው በጣም ቆንጆ ነው። ይሄ ደግሞ ኢንተሪየሩ በሮቻችን ናቸው። እንግዲህ ገና አንድ ሳምፕል ነው። ሌሎች ኦፕሽኖች ይኖራሉ። እንደምታዩት የውስጠኛው በር ራሱ በጣም ወፍራም ነው፣ ቲክ ነው፣ በጣም ስሙዝ ነው። እነዚህ
መታጠፊያዎቹ ማጠፊያዎቹ ራሱ በጣም ቆንጆ ናቸው። ከባድ አይደሉም፣ ጠንከር ያሉ አይደሉም። ሌላው እነዚህ ጋር የምታያቸው ሳምፕሎች የኪችን ሳምፕሎች ናቸው። በእርግጥ ይሄኛው ገና የመጣው ሳምፕል ስለሆነ ነው እንጂ ሙሉ ሳምፕል ሃውሱን ጨርሰን ነው ደንበኞች የሚመርጡት። ማለትም በእነዚህ ሳምፕሎች አይደለም የሚመርጡት። ይሄ ያው ከውጭ የመረጥናቸው ማቴሪያሎች ድርጅቱ የላከልን ነው። ነገር ግን ደንበኞች የተሰራውን አይተው ለምሳሌ ኪችን ካቢኔቶቹ ማቴሪያሎቹን ሳይሆን በዚህ መንገድ ሳይሆን የሚያዩት ራሱ ኪችን ካቢኔቱን በደንብ ያዩታል ማለት ነው። እንደምታዩት ኦፕሽኖች የከለር ኦፕሽኖች ይኖራሉ። ይሄ ነጭ ነው፣ ግሬ አለ፣ መሀል ላይ ደግሞ በግሬ እና በነጭ መሀል ደግሞ መለስተኛ ሆነ ከለር ደግሞ በመሀል አለ። ማቴሪያሎቹን የምናስመጣው የተወሰነውን ኦፕን ሆምስ የሚባል የቻይና ድርጅት አለ፣ የሚታወቅ በጣም ትልቅ ድርጅት ነው። ከነሱ ነው የተወሰነውን እቃ የምናመጣው። እንደምታዩቸው መዝጊያዎቹ እነዚህን ይመስላሉ። በጣም ቆንጆ ስሙዝ የሆኑ ጠንካራ የሆኑ ማጠፊያዎች የተለያዩ ነገሮችን የተወሰነው ሳምፕል መጥቷል። በቅርቡ ደግሞ እንግዲህ ሳምፕል ቤቶቹ ካለቁ በኋላ ዝርዝር ነገሮችን በደንብ ማሳያችሁ ይሆናል። በዚህ ሰሞን ምን አዲስ በሚለው ፕሮግራሜ በአሚባራ ፕሮፐርቲስ ያሉ አዳዲስ የፕሮግረስ ለውጦችን እንደተከታተላችሁ ተስፋ አደርጋለሁ። እንዳጠቃላይ ደግሞ ያው ለአዳዲስ ደንበኞች አሚባራ ፕሮፐርቲስ ፍሬንድሺፕ ፓርክ ፊት ለፊት ትልቅ የሆነ ኮምፓውንድ መንደር እያለማ ነው የሚገኘው። ኦልሞስት ፕሮግረሳቸው 85% የደረሱ የተናጠል ካርታ ያላቸው 2 ብሎኮች አሉ። ሌሎች ደግሞ የተጀመሩ ኦልሞስት አሁን ላይ 3ኛ ፍሎር ላይ ደረሱ ደግሞ 2 መንትያ ህንጻዎች አሉ እዚሁ ኮምፓውንድ መንደራችን ውስጥ። 4ቱ ህንጻዎች ፉሊ ሬዚደንሻል ናቸው። ያለቀም ለምትሉ እየተገነባም ለምትሉ ሁለቱም ኦፕሽኖች ይኖሩናል። በተጨማሪ ደግሞ አሁን ለሽያጭ በቅርብ ያወጣ ነው ግዙፍ የሆነ ሞል አለ። 21000 ካሬ ላይ የሚያርፍ ሞል አለ። እዚህ ውስጥ ደግሞ የሱቅ ኦፕሽኖችን አቅርበናል። ዘሆል ዲዛይኑ የተሰራው ዱባይ ላይ ነው። ኢንቲግሪቲ የሚባል የአሜሪካ ኩባንያ ነው የሰራው። ከተማችን ውስጥ ሊጠራ የሚችል በጣም ግዙፍ የሆነ ሞል ነው። ብዙ ፊውቸሮችንም አካተናል። ለምሳሌ አይስኬት ይኖረዋል። ፍራንቻይዝ ሆኖ የሚገቡ ዓለም አቀፍ የምግብ የአልባሳት የፈርኒቸር ብራንዶች አሉ። በኮንስትራክሽን ደረጃ ደግሞ ሲሊንግ ሃይቱ የግራውንዱ 5 ሜትር ከ70 ነው። ከፈለጋችሁ እናንተ 2 ፍሎር አርጋችሁ ሚዛንን አርጋችሁ ሱቃችሁን መጠቀም ትችላላችሁ። በተጨማሪ ኮሪደሮቻችን በጣም ሰፋፊ ናቸው። 8 ሜትር አካባቢ ኮሪደር ነው። አዲስ አበባ ላይ ታይቶ የማይታወቅ ሰፋፊ ኮሪደር ያለው ሾፒንግ ሞል ነው የሚሆነው። አሁን ላይ ያው የዲስካውንት ፕራይስ ላይ ነን። ይሄን ቻንስ መጠቀም ትችላላችሁ። ስለተከታተላችሁኝ ከልብ አመሰግናለሁ። ዝርዝር መረጃዎችን ማግኘት ለምትፈልጉ ደግሞ ከስር ባለው ስልክ ቁጥር እየደወላችሁ ፕሮግረሳችን ምን ላይ ደረሰ የምትሉ የገዛችሁ ደንበኞች፣ በተጨማሪ ደግሞ አዳዲስ ደንበኞች ደግሞ አፓርትመንትም ሱቅም የምትፈልጉ ደንበኞች ከስር ባለው ስልክ ቁጥር በመደወል ተጨማሪ መረጃዎችን ያግኙ። ስለተከታተላችሁኝ አመሰግናለሁ።